የኢየሱስን ከሞት መነሳት በአይን የተመለከተ ጴጥሮስ ወይም የካህናት አለቆች ሳይሆኑ አንዲት ሴት እንደሆነች ያውቁ ኖሯል። በአንድ ወቅት በሕዝቡ የተገፋች ሴት ነበረች። ስሟ መግደላዊት ማርያም ነው። በጨለማ እስራት ውስጥ የነበረች ሲሆን ነገር ግን ኢየሱስን ባገኘችበት ዕለት ነፃ ትወጣለች። እናም አዲስ ሕይወት ሆኖላታል። ከዛም በኋላ ዝናን ወይም የኑሮ ደረጃን አልፈለገችም። ከሚከተሉት ሕዝቦች ኋላ በመሆን በዝምታ ጌታን መከተል ምርጫዋ አድርጋለች። ኢየሱስ ተይዞ ለስቅለት ተሰጥቶና በሚሰቀልበትም ጊዜ ብዙ ተከታዮቹ ወደ ኋላ ሸሽተው ነበር። ነገር ግን እሷ አጠገቡ በመሆን ነፍሱን የሰጣትን አዳኟን ተመለከተችው። ኢየሱስ በመቃብር ወርዶ እያለ ከልቧ አጥብቃ በመፈለግ ወደ ስፍራው ትሄድ ነበር። በሦስተኛው ቀን ማለዳ ጠዋት ላይ ብቻዋን ሽቶ ይዛ የመጣችው ተአምር ፍለጋ ሳይሆን እሱን በመናፈቅ ብቻ ነበር። ቢሆንም ግን ድንጋዩን ተንከባሎ መቃብሩ ባዶ ሆኖ ታገኘዋለች። ደቀ መዛሙርቱ መጥተው አዩና ምንም ስላላገኙ ተመልሰው ይሄዳሉ። እሷ ግን በመቃብሩ ቆማ አምርራ ታለቅሳለች። እያነባችም እያለ አንድ ሰው መጥቶ ስለምን ታለቅሻለሽ? በስሟ መግደላዊት ማርያም ብሎ እስኪጠራ ድረስ የመቃብሩ ጠባቂ ነበር ይመስላል። በዛም ቅስበት ቀና ብላ ስትመለከት ሞትን ድል አድርጎ የተነሳውን ኢየሱስን ፊት ለፊቷ ታየዋለች። ኢየሱስ የነገራት የመጀመሪያው ቃል ተልእኮን ነበር። ሂጂና ያየሽውን ንገሪያቸው። የመጀመሪያው የትንሣኤው መልእክት በእጇ ላይ አርፏል። ስለዚህም የመግደላዊት ማርያም ሕይወት የሚያስተምረን ያለፈው ሕይወታችን የቱንም ያህል የተበላሸ ቢሆንም እንኳን እግዚአብሔር እንደሚቀርበን ነው። አሁንም ዛሬ ላይ ወደ እርሱ ቀርባችሁ እንደሆነ ማየትን ይጠባበቃል። ሁሌም በእሱ ዓይን የሚታዩት በአደባባይ የሚናገሩት ሳይሆኑ ሌሎች ሸሽተው ሲሄዱ እነሱ ግን በመጽናት የቆሙት ናቸው። ስለዚህም ተራ ሰው እንደሆናችሁ የማትታዩ ከመሰላችሁ እና ከመጤፍ የማትቆጠሩ እንደሆናችሁ ከተሰማችሁ ግን ደግሞ በዚህ ሁሉ ማዕበል ውስጥ የኢየሱስን ስም አጥብቃችሁ መያዝ ከፈለጋችሁ ስለዚህም ኮሜንት ላይ ጌታ ሆይ አስታውሰኝ ብላችሁ ጻፉ። ቀጥሎም ይህንን ቪዲዮ ለብዙዎች አጋሩ። ስለዚህም ጸንተው መቆም የሚፈልጉት በእግዚአብሔር ዓይን እንደማይተዉ ይወቁ።